ፓይተን አሁን በዓለማችን ላይ በብዙ ድርጅቶች ተፈላጊ የሆነና ለመማር እጅግ ቀላል የሆነ ፕሮግራሚንግ ላንጉጅ ነው። ፓይተን መማራችሁ እንደ ዳታ አናሊስት፣ ማሽን ለርኒንግ ኢንጂኒየር፣ ኤአይ ሪሰርቸር እንዲሁም ባኪንግ ዴቨሎፐር አይነት ስራዎች ላይ እንድትሰማሩ በር ይከፍትላቸዋል። ይህ ቱቶሪያል የተዘጋጀው ፍጹም ጀማሪ ለሆኑ ፕሮግራመሮች ሲሆን በጥቂት ደቂቃዎች እንዴት ፓይተንን ኢንስታል እንደምናደርግና መጠቀም እንደምንችል እንመለከታለን። ፕሮግራሚንግ ከቢግነር እስከ አድቫንስድ መማር ከፈለጋችሁ አሁኑኑ ሰብስክራይብ በማድረግ የቻናላችን ቤተሰብ እንዲሆኑ እየጋበዝን በቀጥታ ወደ ቪዲዮ እናልፋለን። ፓይተን እንግዲህ ከቨርዥን 1 ተነስቶ በየጊዜው እየተሻሻለ አሁን ቨርዥን 3 ላይ ደርሷል። ለዚህ ቱቶሪያል ቪዲዮ የምንጠቀመው ቨርዥን 3 ነው። ፓይተንን ለመጫን ሁለት ዘዴዎች አሉ። የመጀመሪያው python.org ዌብሳይት ላይ በመሄድ የፓይተን ኢንስታለርን መጫን ነው። ይህ ለዊንዶስም ለማክ ተጠቃሚዎችም የሚሰራ ዘዴ ነው። ዊንዶስ ተጠቃሚ ከሆናችሁ ግን ሌላ ቀላል የሆነ ሜትድ አለ። እሱም ማይክሮሶፍት ስቶርን በመክፈት ፓይተን ኢንስታል ማኔጀር ብላችሁ ሰርች አድርጉ። በመቀጠልም የሚመጣውን አፕሊኬሽን ኢንስታል አድርጉት። ጭኖ ከጨረሰ በኋላ ኦፕን በማለት ክፈቱት። አፕሊኬሽኑን ስትከፍቱት እንደሚታየው አዲስ የተርሚናል ዊንዶ ነው የሚከፍተው። እሱ ጋር በመሄድ ዋይን በመጫን ኢንተር እያደረጋችሁ ኮንፈርም ታደርጋላችሁ። እኔ ኦልሬዲ ኢንስታል ስላደረግኩት ሁለተኛ አልጭነውም። ጭናችሁ ከጨረሳችሁ በኋላ ኮምፒውተራችሁን ሪስታርት ማድረግ ይጠበቅባቸዋል። ኮምፒውተራችሁን ሪስታርት ካደረጋችሁ በኋላ ፓይተን በትክክል መጫኑን ለማረጋገጥ ተርሚናል ወይም ኮማንድ ፕሮምፕት በመክፈት ፓይተን ብላችሁ ጻፉና ኢንተርን ተጫኑ። ፓይተን በትክክል ከተጫነ ይህን የሚመስል የፓይተን ቨርዥኑን የሚያሳይ ሜሴጅ ታገኛላችሁ። በመቀጠል ፓይተን ኮድ ወደ መጻፍ እንሄዳለን ማለት ነው። ዛሬ በፓይተን አንድ ቀለል ያለ ፕሮጀክት ነው የምንሰራው። እሱም BMI ካልኩሌተር ነው። BMI የማታውቁ ከሆነ BMI ማለት ቦዲ ማስ ኢንዴክስ ነው። እሱም ቁመታችሁና ክብደታችሁን በመውሰድ ካልኩሌት ያድርግና አንደርዌት ናችሁ፣ ኖርማል ናችሁ፣ ኦቨርዌት ናችሁ፣ ኦቤስ ናችሁ ወይም ደግሞ የስኳር በሽተኛ ናችሁ የሚለውን ቼክ የሚያደርግልን ሜዲካል ፎርሙላ ነው። ስለዚህ ከተጠቃሚዎቻችን ቁመታቸውና ክብደታቸውን ተቀብለን የጤንነታቸውን ሁኔታ ካልኩሌት የሚያደርግ የፓይተን አፕሊኬሽን ነው የሚሰራው ማለት ነው። እንግዲህ ኮድ ለመጻፍ የምንጠቀምባቸው ብዙ አፕሊኬሽኖች አሉ። እነዚህ አፕሊኬሽኖች በፕሮግራመሮች ኢንተግሬትድ ዴቨሎፕመንት ኢንቫይሮንመንት ተብለው ይጠራሉ። አንዳንድ አይዲያዎች ለብዙ ፕሮግራሚንግ ላንጉጆች የሚሆኑ ጀነራል የሆኑ አይዲያዎች ሲሆኑ፣ አንዳንዶች ደግሞ ስፔሲፊክ ለአንድ ፕሮግራሚንግ ላንጉጅ የተሰሩ ናቸው። ለምሳሌ ለፓይተን ብቻ ተብሎ የተሰራ ፓይቻርም የሚባል አይዲያ አለ። ለዛሬ ግን የምንጠቀመው እጅግ ታዋቂ የሆነውንና ማይክሮሶፍት የሰራውን ለብዙ ፕሮግራሚንግ ላንጉጅ የሚሆነውን VS ኮድ የተባለውን አይዲኢ ነው። ይህን አይዲኢ ዳውንሎድ ለማድረግ ያው ጉግል ላይ VS ኮድ ብላችሁ ሰርች በማድረግ ኢንስታል ማድረግ ትችላላችሁ። እኔ ኦልሬዲ ጭኜዋለሁ። ብዙ ጊዜ ስለምጠቀመውም እንደምታዩት ታስክባሬ ላይ ፒን አድርጌዋለሁ። ስለዚህ እሱን እከፍታለሁ። እንግዲህ VS ኮድ ላይ አዲስ ፕሮጀክት መስራት በምትጀምሩበት ጊዜ መጀመሪያ አዲስ የፕሮጀክት ፎልደር ክሬት ማድረግ አለባችሁ። አንድ ጊዜ ያን ፎልደር ክሬት ካደረጋችሁ በኋላ VS ኮድ ላይ ፎልደሩን ትከፍቱታላችሁ ማለት ነው። ስለዚህ መጀመሪያ ፕሮጀክቴ እንዲቀመጥ የምፈልግበት ቦታ ላይ ሄጄ አዲስ ፎልደር ክሬት አድርጋለሁ። ፕሮጀክቴ BMI ካልኩሌተር ስለሆነ BMI ብዬ ስም ሰጠዋለሁ ማለት ነው። በመቀጠልም ወደ VS ኮድ መለስና ፋይል ኦፕን ፎልደር በማለት ፎልደሩን እከፍተዋለሁ። ከዚህ በኋላ ፓይተን ፕሮጀክቶችን ሁሉ እዚህ ፎልደር ውስጥ ነው የማስቀምጠው። ስለዚህ አዲስ የፓይተን ፋይል ክሬት ለማድረግ ይቺን ፔጅ የምትመስለዋን አይከን ክሊክ አደርጋለሁ። በመቀጠልም ለፕሮጀክቴ ስም ሰጠዋለሁ። BMI.py የሚል ስም ሰጠዋለሁ። ግን እዚህ ጋር ልብ ማለት ያለባችሁ ነገር ለፋይላችሁ የፈለጋችሁትን ስም መስጠት ትችላላችሁ። ነገር ግን .py ብሎ ማለቅ አለበት። የፓይተን ፋይሎች ሁሉ የሚለዩት በዚህ ነው። .py የሚል ፋይል ኤክስቴንሽን አላቸው። በመቀጠል ኢንተር በመጫን ፋይሉን ክሬት አድርጋለሁ። እንግዲህ ፋይሉን ኦልሬዲ ስለከፈተው እዚህ ጋር ኮድ ማድረግ እጀምራለሁ። BMI ካልኩሌት ለማድረግ በመጀመሪያ የሰውየውን ክብደትና ቁመት አፕሊኬሽናችን ከዩዘሩ መቀበል አለበት። ይህን ለማድረግ በመጀመሪያ ዌይት የሚባል ቫሪያብል ክሬት እናደርጋለን። በፕሮግራሚንግ ቋንቋ ቫሪያብል ማለት አንድን ዳታ ቴምፖራሪሊ ወይም ደግሞ በጊዜያዊነት የምናስቀምጥበት ስቶሬጅ ማለት ነው። ከዩዘሮች የምንቀበላቸውን ነገሮች በሙሉ ቫሪያብል ላይ ነው የምናስቀምጣቸው። የተቀበልነውን ነገር ሌተር ፕሮሰስ ማድረግ እንችላለን፣ ካልኩሌት ማድረግ እንችላለን፣ ዲስፕሌይ ማድረግ እንችላለን። ይህ ሁሉ ቫሪያብል ላይ ነው የሚቀመጠው ማለት ነው። ክብደት ደግሞ ሙሉ ቁጥር አይደለም፣ ነጥብ ያለው ቁጥር ሊሆን ይችላል። ለምሳሌ 67.8 የሚባል ክብደት ዩዘራችን ሊያስገባ ይችላል። ነጥብ ያላቸውን ቁጥሮች ደግሞ በፓይተን ለመቀበል ፍሎት የሚባል ቫሪያብል መጠቀም አለብን። እዚህ ጋር ፍሎት የሚለው እሱን ነው የሚያሳየው። ኢንፑት ብለን ቅንፍ እንከፍትና ወይም ደግሞ ኢንፑት ፋንክሽን እንጠራና ክብደት ለመቀበል የሚያስፈልገውን ጽሑፍ እናስገባለን።
እንገባለን። ስለዚህ ይህ ኮድ የሚሰራው ምንድነው? መጀመሪያ ይህን ጽሑፍ ለዩዘሩ በማሳየት ክብደት እንዲያስገባ ይጠይቀዋል። ያስገባውን ክብደት ደግሞ ዌይት የሚባል ቫሪያብል ላይ ያስቀምጠዋል ማለት ነው። ሄትንም ተመሳሳይ በሆነ መልኩ እንቀበላለን ከዩዘራችን። ቁመት የምንቀበለው በሜትር ስለሆነ ነጥብ ያለው ቁጥር ሊመጣ ይችላል። ለምሳሌ ሜትር ከ60 ሜትር ከ70 የሚሉ እዚህም ጋር ፍሎት ኢንፑት ነው የምንጠቀመው። በዚህ መሰረት ከዩዘራችን ቁመትና ክብደታቸውን ተቀብለናል። ቀጣይ ስራችን የሚሆነው አክቹዋል ካልኩሌሽኑን መስራት ነው። እንግዲህ የቢኤምአይ ፎርሙላ ይህን ይመስላል። በዚህ መሰረት ቢኤምአይ ዋጋውን ለማግኘት ክብደቱን ለቁመት ስኩዌሩ ማካፈል ማለት ነው። ቢኤምአይ የሚባል አዲስ ቫሪያብል ክሬት እናደርጋለን። ዋጋውን ደግሞ ዊድስ ሲካፈል የማካፈል ምልክት አድርገን ሄት ስታር 2 እናደርጋለን። ይህ ማለት ሄት ዘ ፓወር ኦፍ 2 ማለት ነው። በሌላ አገላለጽ ሄት ታይምስ ሄት እንደማለት ነው። ተመሳሳይ ነው። 1 ስታር ቢሆን ኖሮ ማባዛት ይሆን ነበር። 2 ስታር ግን በፓይተን የሚተረጎመው ዘ ፓወር ኦፍ እንደማለት ነው። ስለዚህ በዚህ መልኩ የቢኤምአይ ውጤታችንን እዚህ ቢኤምአይ ቫሪያብል ላይ ያስቀምጠናል ማለት ነው። በመጨረሻም የቢኤምአይ ውጤታችንን ትርጉም መስጠት አለብን። ምስሉ ላይ እንደሚታየው እያንዳንዱ የቢኤምአይ ሪዛልት ፍቺ አለው ወይም ሚኒንግ አለው። ስለዚህ እንዴት ነው በፕሮግራማችን መተርጎም የምንችለው? ውጤቱ ከ18.5 በታች ከሆነ አንደርዌት ነው፣ በ18 እና በ25 መካከል ከሆነ ኖርማል ዌት ነው ብለን እንዴት ለፕሮግራማችን መንገር እንችላለን? ይህን ማድረግ የሚቻለው ኢፍ ስቴትመንት ወይም ኮንዲሽናል ስቴትመንቶችን በመጠቀም ነው። በፕሮግራሚንግ እንደዚህ ከሆነ እንደዚህ አድርግ፣ እንደዚያ ከሆነ ደግሞ እንደዚህ አድርግ ብለን ለመናገር ኢፍ ስቴትመንቶችን ነው የምንጠቀመው። ፓይተን ለመጻፍ እጅግ ቀላል የሆነ ቋንቋ ነው። የአጻጻፍ ዘዴው ከእንግሊዝኛ ቋንቋ ጋር ወይም ቀላል የሆነ ማቴማቲክስ ጋር በጣም የሚመሳሰል ነው። በቀላሉ ይህን መጻፍ ይቻላል። ስለዚህ እንደዚህ ብለን ከጻፍን ቢኤምአይ ከ18.5 ካነሰ ብሎ እንደመጻፍ ነው። ስለዚህ ኮንዲሽን ትሩ ከሆነ ከሁለት ነጥብ በኋላ ያስቀመጥነውን ትዕዛዝ ሁሉ ያደርጋል ማለት ነው። ስቴት የሚባል አዲስ ቫሪያብል ክሬት እናደርግና አንደርዌት የሚል ዋጋ ሰጠዋለሁ ማለት ነው። በዚህ መልኩ ቢኤምአዩ በ18.5 እና በ25 መካከል ከሆነ ተብሎ በፓይተን የሚጻፈው ደግሞ በዚህ መልኩ ነው። ምልክቶቹን አስተውላችሁ ካያችሁ እቺ ለስታን ማለት ሲሆን እቺ ደግሞ ለስታን ኦር ኢኳል ቱ እንደማለት ነው። ማለትም 18.5ንም ያካትታል። ያው ፎርሙላው እንደዛ ስለሆነ ማለት ነው። በዚህ ጊዜ ደግሞ ስቴቱን ኖርማል ዌይት አድርገዋለሁ። በመቀጠልም በ25 እና በ30 መካከል ከሆነ ደግሞ ስቴቱን ኦቨር ዌይት አድርገዋለሁ። ከ30 በላይ ከሆነ ግን ስቴቱ ኦቤስ ነው መሆን ያለበት። በኢፍ ስቴትመንቶች ህግ መሰረት ከላይ ከተጠቀሱት ኮንዲሽኖች ሁሉ ውጪ የሆነ ኮንዲሽን ከሆነ ኤልስ የሚለውን እንጠቀማለን። ስለዚህ 30ም 40ም 50ም ቢሆን ከላይ ከተጠቀሱት ኮንዲሽኖች ውጪ ነው ማለት ነው። በዚህ ጊዜ ስቴቱ ኦቤስ ይሆናል ማለት ነው። ኢፍ ስቴትመንቶች ከላይ ጀምረው ነው ወደ ታች ቼክ እየተደረጉ የሚመጡት። ከላይ አንዱን መስፈርት የማያሟሉ ከሆነ ወደ ታች አይወርድም፣ እዛው ላይ ያልቃል ማለት ነው። ለምሳሌ ቢኤምአዩ 15 ቢሆን በመጀመሪያው ኮንዲሽን ውስጥ ስለሆነ የሚገባው ስቴቱ አንደርዌት ይሆንና ይወጣል። በቃ ወደ ሌሎች ኮንዲሽኖች አይሄድም ማለት ነው። ምክንያቱም ኦልሬዲ አንዱን ኮንዲሽን አሟልቷል። ስለዚህ ኤልስ የሚለው ኮንዲሽን የሚከናወነው ሁሉም ኮንዲሽኖች የማይሟሉ ከሆነ ብቻ ነው። ወይም በሌላ አነጋገር የመጨረሻና የግዴታ አማራጭ ከሆነ ማለት ነው። በእኛ ምሳሌ ብንወስደው አንድ ሰው አንደርዌትም ካልሆነ ኖርማል ዌይትም ካልሆነ ኦቨር ዌይትም ካልሆነ ያለው አማራጭ ኦቤስ መሆን ብቻ ነው፣ ወይም ደግሞ የስኳር በሽተኛ መሆን ብቻ ነው እያለን ነው። በዚህ መሰረት ስቴታችንን አዘጋጀን። በመጨረሻ የምንሰራው ነገር ይህን ውጤት ለዩዘራችን ዲስፕሌይ ማድረግ ነው። እሱን ለማድረግ ፕሪንት የሚባለውን ፋንክሽን እንጠቀማለን። ፋንክሽን ማለት አንድ ስራ የሚሰራልን ቀድሞ የተሰራ የፕሮግራሚንግ ስሪት ማለት ነው። ለምሳሌ ቀድሞ ኢንፑት ፋንክሽን የሚባል ተጠቅመን ነበር። አሁን ደግሞ አውትፑት ፋንክሽን እንጠቀማለን። እነዚህ ፋንክሽኖች ከፓይተን ጋር አብረው የሚመጡ ፋንክሽኖች ናቸው። እኛ መስራት አይጠበቅብንም፣ ኦልሬዲ የተሰሩ ናቸው። ስለዚህ ከዩዘር ኢንፑት ለመቀበል እና ዲስፕሌይ ለማድረግ የምንጠቀምባቸው ናቸው ማለት ነው። ፋንክሽኖችን የምንለያቸው በቅንፍ ነው። ቅንፍ አያችሁ ማለት ያ ነገር ፋንክሽን ነው ማለት ነው። ከፋንክሽኑ ስም ቀጥሎ ቅንፍ አለው። በዚህ መለየት እንችላለን። ስለዚህ ፕሪንት ፋንክሽንን በመጠቀም ዲስፕሌይ የምናደርገውን ጽሑፍ እናስገባለን። በመቀጠልም ካርሊ ብሬስን ከፍትና ቫሪያብሉን እንጽፋለን። ይህ ማለት ዮር ቢኤምአይ ኢዝ ካለ በኋላ ካልኩሌት የተደረገውን ቢኤምአይ ዋጋ እንዲያወጣልን ለማድረግ ማለት ነው። ነገር ግን ይህ ቁጥር ሁለት ነጥብ ያላቸው ቁጥሮች ሲካፈሉ የሚመጣ ውጤት ስለሆነ በጣም ከነጥብ በኋላ ረጅም ቁጥር ያለው ቁጥር ነው የሚሆነው ማለት ነው ቢኤምአዩ። ይህን ሁሉ ነጥብ ለዩዘራችን ዲስፕሌይ ማድረግ አስፈላጊ ስላልሆነ ከነጥብ በኋላ ወደ 2 ዴሲማል ፖይንቶች እናጠቃቀዋለን ማለት ነው። ስለዚህ ይህን ለማድረግ ዶት ቱ ኤፍ የሚለውን የፓይተን ኦፕሬተር እንጠቀማለን። ይህ ማለት ወደ 2 ዴሲማል ፖይንቶች አጠቃቃልኝ ማለት ነው። ከነጥብ በኋላ 2 ቁጥሮች ብቻ እንዲታዩ አድርግ እንደማለት ነው። በመጨረሻም በተመሳሳይ መልኩ ሄልዝ ስቴት የሚለውንም በዚህ መልኩ ዲስፕሌይ እናድርገዋለን ማለት ነው።
አሁን ኮዳችንን ጽፈን አጠናቀናል። ቴስት ወደ ማድረግ እንሄዳለን። አንድ ኮድ ከጻፋችሁ በኋላ ኮዳችሁ እንዲሰራ ማድረግ በፕሮግራሚንግ ቋንቋ ኮድን ራን ማድረግ ተብሎ ነው የሚጠራው። ስለዚህ ይህን ኮድ ራን ለማድረግ ከቬስ ኮድ ላይ ተርሚናል የሚል ሜኑ ከላይ አለ። እሱም በመጫን ኒው ተርሚናል ክሬት እናደርጋለን። እሱም አዲስ የተርሚናል ዊንዶው ከስር ይከፍትልናል። ይህ ተርሚናል የሚከፈተው ፕሮጀክታችን ካለበት ፎልደር መሆኑ በጣም ስራ ያቀልልናል። በተመሳሳይ መልኩ ደግሞ ዊንዶውስ ላይ ኮማንድ ፕሮምፕት ብላችሁ ከፍታችሁም ራን ማድረግ ትችላላችሁ ኮዳችሁን። ነገር ግን ራን ለማድረግ ፕሮጀክታችሁ ያለበት ፎልደር ጋር መሄድ አለባችሁ። ይህ ቪኤስ ኮድ ውስጥ ያለው ተርሚናል ግን በቀጥታ ፕሮጀክታችሁ ካለበት ቦታ ስለሆነ የሚከፍተው በቀጥታ ኮዳችን ራን ማድረግ እንችላለን። ስለዚህ ኮዳችን ራን ለማድረግ ፓይተን ብለን እንጽፍና የፓይተን ፋይላችንን ሙሉ ስም እንሰጣለን። እዚህ ጋር ፋይል ኔማችሁን ስጽፉ የስፔሊንግ ስህተት እንዳይኖር ጥንቃቄ ማድረግ ይጠበቅባቸዋል። ካልሆነ ኤረር ሜሴጅ ያሳያቸዋል። በመቀጠልም ፋይል ስማችን ከጻፍን በኋላ ኢንተር እንጫናለን። ፕሮግራማችን እንግዲህ ሰክሰስፉሊ ራን አድርጓል። ዌይት እንዳስገባ እየጠየቀኝ ነው በኪሎግራም። ኮዱን ራን ስታደርጉ እናንተ እንደ ዩዘር ሆናችሁ ነው አክት የምታደርጉት። ስለዚህ ክብደቴን በማስገባት ኢንተር እላለሁ። በመቀጠል ቁመት በሜትር አስገባ ይለኛል። በሜትር ስለሆነ ነጥብ መጠቀም ይቻላል። ስለዚህ 1.73 ብዬ አስገባለሁ። ኢንተር ስል በዚህ መልኩ የጤንነቴን ሁኔታ የሚገልጽ ውጤት አሳየኝ ማለት ነው። እንኳን ደስ አላችሁ፣ የመጀመሪያ የኮዲንግ ፕሮጀክታችሁን ሰራችሁ ማለት ነው። ይህ ግን በጣም ሲምፕል የሆነ አፕሊኬሽን ነው። ከዚህ ቱቶሪያል በመነሳት ብዙ አስደማሚ ፕሮጀክቶችን መስራት እንደምትችሉ አልጠራጠርም። ወደፊት ደግሞ አብረን አድቫንስድ የሆኑ ፕሮጀክቶችን እንሰራለን። ሌላም ተጨማሪ የመሰሉ የቴክ ቱቶሪያሎችን ማግኘት ከፈለጋችሁ ሰብስክራይብ ማድረግ አትርሱ። ይህ ቪዲዮ ከጠቀማችሁ ደግሞ ለሌላ ጓደኛችሁ ሼር አድርጉት። ቀጣይም በሌላ የቴክ ቪዲዮዎች እንገናኛለን። መልካም የኮዲንግ ጊዜ